ሰላም ጤና ይስጥልኝ እንደምዋላችሁ እንደምራዳችሁ ተቋደኞቼ ወዳጆቼ ዛሬ መዋያታችን ባይኔ ያየሁትን ማመን አቃተኝ በሚል ርዕስ ነው ማወያያችሁ። ባይኔ ያየሁትን ማመን አቃተኝ። ጎንደር ትልቅ ሰው አልባ መሆኗን አየሁ። ደግሞም ማመን ተሳነኝ። ለምን ቢባል ባዩ በዛብህ የተባለ የህግ ሰው በጎንደር ከተማ አሉ ከሚባሉት ሽማግሌዎች ከፊት የሚቆም የከተማ አውራ የሚባል ሰው የአማራ ህዝብ ገዳይ የነባለ ሟሴ ጡት አስቆራጭ የነትግስት ወዳጆ የናይሻ መሐመድ አስገዳይ የአማራ ተቋሞች የእስልምናው የክርስትናው የገዳማት በአጠቃላይ የአማራ ህዝብ አስፈጅ ገዳይ አስገዳይ የሆነው አማራ ጠል የሆነው ጋኔል ካባ ይሸልማል ብዬ አላምን ስለነበር ነው የገረመኝ። ባዩ በዛብህ ይህን የአማራ ጠላት ይህን የአማራ ገዳይ ቁሞ በክብር ካባ ያለብሳል ብዬ አስቤም አልቤም አላውቅም። አሁን ግን እኔ ያለው ጎንደር እኔ ያለው አሜሪካ የካባ ማልበሱ የተከናወነው ጎንደር ቢሆንም እድሜ ለቴክኖሎጂ በቪዲዮ አየሁት፣ በፎቶ አየሁት፣ በድርጊቱ አፈርኩበት፣ አናደደኝ፣ ተጸጸትኩ። አቶ ባዩ በዛብህ ያጣ የነጣ ድሃ አይደለም። ለኑሮው ተቸግሮም አይደለም። ድሮም የከፍተኛ ፍርድ ቤት ዳኛ ስለነበር በጥሩ ሁኔታ የሚኖር የተከበረ ሰው ነበር። በዘመነ ኢህአዴግና ብልጽግና ዘመንም የአማቱን የደጃዝማች አርአያ ገብረመድህን ቤት ፋሲል ላውንጅ ብሎ ሆቴል ከፍቶ በከተማይቱ ከፍተኛ የሆነ ገቢ ከሚያገኙ ሆቴሎች አንዱ ነው። ጠጁ ይሸጣል፣ ጠላ ይሸጣል፣ ውስኪ ይፈሳል፣ ብሩ ይከፍታል፣ አልጋው አለ። ዘመናዊ ነዋሪ ነው። የኑሮ ችግር የለበትም። ስለሆነ ለወደፊት እድገቱ ወጣት ስለሆነ ለወደፊት እድገቱ ተቆጭቶ እንዳልል እድሜው ከ80ዎቹ ደርሷል። ለምን ሲል ከአማራ ጥላት ጋር አበረ? ለምን ካባውን አጨብጫቢዎቹ በቀሚስና በቆብ በመስቀልና በርግዶ ህዝቡን የሚያማልሉትን ሰዎች ቄሶች ለምን ለነሱ እንዲደርቦት አልተፈለገም ብዬ ሳስብ ለምን ባዩ ተመረጠ ብዬ ሳስብ ባዩህ በህዝብ የተወደደና የተከበረ ስለሆነ ለአብይ ተክለ ሰውነት ግንባታ ይጠቅማል በሚል እሳቤ በአብይ የሳሎን ውሻ በዳንኤል ክብረት የተመረጠ እንደሆነ ተሰማኝ። ምክንያቱም ዳንኤልን በዛ ዝግጅት አይቼዋለሁና። ይህ በዚህ ከሆነ በታማኝነቱ ከሆነ ጎንደር ስላከበረው ጎንደር ስለወደደው ከሆነ ለባዩህ አብይን ካባ እንዳልሽ ተመረጠው ባዩህ የነበረውን ክብር የጎንደር ህዝብ ያከብረው ይወደው ያመልከው የነበረ ያንን አክብሮቱን እንደሚያጣ እንዴት ተሳነው? የህግ ሰው ነው፣ እድሜው ገፍቷል። ለምኑ ጓጓ? አብይን ካባ በማልበስ ምን ጥቅም ምን ትርፍ ባዩህ ያገኛል? ይህ ከሆነ ለጥቅም ከሆነ አቶ ባዩህ በህይወትህ ያውም በመጨረሻው ምዕራፍ ይህን አሳፋሪ ተግባር በመፈጸምህ ለልጆችህና ለወዳጆችህ ዘመድህ ጸጸትን አትርፈሃል። አንተም ህይወትህ እስካለ ድረስ
ትጸጸታለህ። የጎንደር ሰው ይጠየፍሃል። አክብሮህ ወዶህ ከጉልበትህ ስር እየተደፋ ሰላም ጌታዬ እንዴት አደሩ እንዴት ዋሉ ይልህ ነበር። አንተም በቁመናህ በመልክህ በፀጉርህ የጎንደር ምልክቱ ነህ ትታይ ስለነበረ ዛሬ ምልክቱን ቴዎድሮስን አንገቱን አስደፋኸው። ምልክትነትህን ክብርነትህን ፍቀህ ጣልከው። ይህ አሳፋሪ ተግባር ነው። ይህ ጸጸት ያንተም ሕይወትህ እስካለ ድረስ ሲጸጸት እንደሚሆን እርግጠኛ ነኝ። በምትሳለማቸው ጎንደር ቤተክርስቲያኖች ሚካኤል፣ ጊዮርጊስ፣ ማርያም ትናንትና ወንበር ይለቅልህ መቀመጫ ይለቅልህ የነበረ ሰው እርግጠኛ ነኝ ዛሬ አይለቅልህም። አማራን ጎንደርን የምትወድ ከሆነ ወጥተህ ሕዝቡን በአደባባይ ይቅርታ መጠየቅ አለብህ። ለምን እንደተሳሳትክ ለምን እሱን ካባል ባልመስል እንደቆምክ ይቅርታ መጠየቅ አለብህ። ይህንም ባልልህ በመረጥኩኝ። በእድሜ ታላቄ ነህ፣ አከብርሃለሁ። ግን ዛሬ በጎንደርና በአማራ ህዝብ ላይ ግን ይህንን ከሃዲ ሞሰለኒን በዚህ በ5 ዓመት የአርበኝነት ዘመን ሞሰለኒንና ኢምቦርቶን ያመሰግኑ የነበሩ የአዲስ ዘመን ጋዜጣ ስም አውጭና ጸሐፊው ወልደ ዮሐንስ ወልደ ጊዮርጊስ እንደሆኑ ይታወቃል። ልክ እንደሳቸው ነው ያንተም ስም ትውልድ በተነሳ ቁጥር የአብይ አምላኪ የነ በዓለም የነ ትዕግስት የነ አይሻ መሐመድን ገዳይ አስገዳይ በጎንደር ህዝብ ላይ በሚደርሰው ጭፍጨፋ ዋና ተዋናይ አማራን ለማጥፋት ቆርጦ የተነሳውን የአብይን ካባ አልባሽ በመሆንህ ትውልዳችን ያፍራል። አማራ ባንተ ያፍራል። ጎንደር ባንተ ያፍራል። ልጆችህ ባንተ ያፍራሉ። ደምቢያ ባንተ ያፍራል። ለምባ ባንተ ያፍራል። እንፍራዝ ባንተ ያፍራል። ካንተ ጋር የሚቆም ያለ ቤተሰብ በዚህ ድርጊትህ ያለ አይመስለኝም። ትናንትና የገነባውን መልካም ስምህን፣ መልካም ዝናህን፣ ተከባሪነትህን፣ ተወዳጅነትህን ትናንት አውልቀህ የጣልከው መሰለኝ። ይህን ሳልናገር ብሞት ይቆጨኛል። የተከበረ ሰው የተወደደ ሰው እንዴት ከነ ክብሩ እንዴት ከነ ስሙ ፍጻሜውን ማሳመር ያቅተዋል? ይህንን ድርጊትህን በይፋ ስተትህን ጎንደርን አማራን በአደባባይ ወጥተህ ይቅርታ ካልጠየቅ የጎንደር አማራ የሆንክ በአጠቃላይ እንደነዚህ ካሉ ሰዎች ጋር የምታደርጋቸው አጠቃላይ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ግንኙነቶችህ ትክክል አይደሉም። ልታስብባቸው ይገባል። ካሁን በኋላ ይቅርታ ካልጠየቀ ለሱ እጅ መንሳትን፣ ቦታ መልቀቅን፣ እንዴት አደርክ ማለትን፣ በሱ መገልገያዎች መገልገልን አማራና ፋኖ በአዋጅ ልታቆሙት ይገባል፣ ልታግዱ ይገባል። አማራው በእንደነዚህ ያሉ ሰዎች ላይ የመረረ የከረረ እርምጃ ካልወሰደ ትግሉ ወደፊት አይደርስም። ፋኖ ይህን እየለየ ይህን እየተረዳ እንደነዚህ ያሉ ግለሰቦች ላይ ሊቆጠቁጥ የሚችል ትምህርት መስጠት መቻል አለበት። ይህ ካልሆነ እንዴት ትግሉ ሰር ይደርሳል? ስለዚህ ትናንትና በዓይኔ ያየሁት ማመን አቃተኝ። ካየሁትም ካመሳሰሉት ክትፍ በኋላ ተኝቼ ያደርኩበት ነደደኝ፣ አበሳጨኝ። ለዚህ አንድ ማለት አለብኝ። እንዲህ ብያለሁ። ይሄ ባንዳነት ነው። ባንዳነትን አማራ ተጸየፍ፣ ተነስ፣ ታጠቅ፣ ከባህልህ ባንዳዎችን አጥፋ። የነገ ሰው ይበለን።